ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ብሔራዊ ምርጫ ቦርድ ከዛሬ ምሽት ጀምሮ የድምጽ መስጫ ወረቀት ስርጭት እንደሚጀምር አስታወቀ። ቦርዱ ዛሬ ከሰዓት በሰጠው ጋዜጣዊ መግለጫ ተጋላጭ ያልሆኑ የሚባሉትና በሌሎች ሰዎች እጅ ቢገቡም ምርጫው ላይ ችግር የማይፈጥሩ ቁሳቁሶችን ከሁለት ቀናት በፊት ጀምሮ ወደ ምርጫ ክልሎች ማጓጓዝ መጀመሩን አስታውቋል። ከዛሬ ምሽት ጀምሮ ደግሞ የድምጽ መስጫ ወረቀት ወደ ምርጫ ክልሎች የማሰራጨት ሂደቱ እንደሚጀመር የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ አስታውቀዋል። እንዲሁም ምርጫው በስራ ቀን ከመዋሉ ጋር ተያይዞ የስራ ሁኔታን በተመለከተ ቦርዱ ያስተላለፈውን ውሳኔ በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ስራ ባይኖር እንደሚመረጥ በህግ መቀመጡን ጠቅሰዋል። ቦርዱ የደቡብ ምዕራብ ኢትዮጵያ ህዝብ ውሳኔ በተመለከተ በምዕራብ ኦሞ አካባቢ የመራጮች ምዝገባ ካለመከናወኑ ጋር በተያያዘ ጳጉሜ 1 ቀን ከሚደረገው ምርጫ ጋር አብሮ እንዲከናወን መወሰኑንና ባለፈው ሳምንት መጨረሻም ውይይት እንደተደረገበት አንስተዋል። ሆኖም አመራሮቹ ህዝብ በጉጉት የሚጠብቀው ጉዳይ ከመሆኑ ጋር ተያይዞ በተያዘለት ቀን ቢደረግ የሚል ሐሳብ በውይይቱ ወቅት መሰንዘራቸውን ገልጸዋል። በዚህም ቦርዱ ህዝበ ውሳኔው ከጳጉሜ 1 ቀን ቀድሞ በተናጠል ማከናወን የሚቻልበት ሁኔታ መኖር አለመኖሩን እየተመለከተ መሆኑን አስረድተዋል። የገንዘብ ሚኒስተር የኢትዮ ቴሌኮምን 40% ድርሻ ለገበያ ለማቅረብ የፍላጎት መግለጫ ጥሪ ነገ እንደሚያወጣ አስታወቀ። የገንዘብ ሚኒስተርና በስሩ የሚገኘው የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዛሬ በሰጡት መግለጫ የኢትዮ ቴሌኮምን 40% ድርሻ ወደ ግል የማዞር ስራ መጀመሩን ገልጸው ነገ የፍላጎት መግለጫ ጥሪ እንደሚወጣ አስታውቀዋል። የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ምክትል ዋና ዳይሬክተር ዝናቡ ይርጋ የፍላጎት መግለጫው ከነገ ጀምሮ ለአንድ ወር ጊዜ እንደሚቆይና መወዳደር የሚፈልጉ አካላት በዚህ ጊዜ ውስጥ ፍላጎታቸውን ማሳወቅ እንደሚችሉ ተናግረዋል። የገንዘብ ሚኒስተር ከፍተኛ አማካሪ ዶክተር ብሩክ ታዬ ሂደቱ ለሁሉም ባለሀብቶች ክፍት መሆኑንና ፍላጎት ያለው ማንኛውም አካል ማስገባት እንደሚችል ተናግረዋል። ይሁን እንጂ ባለፈው በቴሌኮም ዘርፍ ለመሰማራት የቀረበውን ጨረታ ያሸነፈው በሳፋሪኮም የሚመራው ጥምረትና አባል ድርጅቶች በዚህ ሂደት ውስጥ መሳተፍ እንደማይችሉ ዶክተር ብሩክ ተናግረዋል። አንድ ወሩ ከተጠናቀቀ በኋላ የጨረታ ሂደት እንደሚጀመር የገለጹት ዶክተር ብሩክ 40% ድርሻው ሳይከፋፈል ለአንድ ወገን የሚቀርብ መሆኑን ጠቁመዋል። የኢትዮ ቴሌኮም 40% ድርሻ ወደ ግል ሲዘዋወር መንግስት 55%ውን ይዞ የሚቆይ ሲሆን የተቀረው 5% ድርሻ ለኢትዮጵያውያን ብቻ ለግዢ እንዲቀርብ ከዚህ ቀደም መወሰኑ ይታወሳል። መንግስት የኢትዮ ቴሌኮምን ድርሻ በከፊል ለማዛወር ማቀዱን ካስታወቀ 3 ዓመታት የተቆጠሩ ሲሆን ድሎይት የተባለ አማካሪ ተቋም ቀጥሮ ሲንቀሳቀስ ቆይቷል። ድሎይት ለሂደቱ አስፈላጊ የሆኑ ስራዎች ዝግጅት በማጠናቀቅ ላይ መሆኑ ተገልጿል። እስክንድር ነጋን ጨምሮ 4 ተከሳሾች ለምርጫ እጩ በመሆናችን የምርጫ ውጤት እስኪታወቅ ድረስ በእስር መቆየት ስለማንችል ውጪ ሆነን ጉዳያችንን እንከታተል በማለት ያቀረቡት ጥያቄ ውድቅ ተደረገ። የፌደራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ችሎት ጉዳዩን ዛሬ የተመለከተው ሲሆን በዚህም ተከሳሾቹ ያቀረቡትን አቤቱታ ውድቅ አድርጎታል። ጉዳያችንን ደጅ ሆነን እንከታተል በማለት ጥያቄውን ያቀረቡት የባልደራስ ፓርቲ መስራች እስክንድርን ጨምሮ ስንታየው ቸኮል፣ ቀለብ ስዩምና አስካለ ደምለው የተባሉ ተከሳሾች ሲሆኑ ችሎቱ ተከሳሾቹ ባልቀረቡበት ጉዳያቸውን ተመልክቷል። ከዚህ ቀደም የተከሳሾቹ ጠበቆች የተከሳሾቹ አሁናዊ የግል ሁኔታ የተለወጠ ከመሆኑ ጋር ተያይዞ የዋስትና መብታቸው በድጋሚ ታይቶ እንዲፈቀድላቸው እንጠይቃለን በማለት አቤቱታ አቅርበው እንደነበር ይታወሳል። በአቤቱታቸው በፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ለምርጫ የሚመዘገቡ እጩዎች ልዩ መብት ያላቸው ናቸው ብለዋል። በተጨማሪም ከባድ ወንጀል ሲፈጽሙ እጅ ከፈንጅ ካልተያዙ በስተቀር ምርጫው እስኪጠናቀቅ ድረስ በወንጀል ተጠርጥረው እንደማይታሰሩ ይደነገጋል ብለዋል። ለቀረበው አቤቱታ ምላሽ የሰጠው አቃቤ ህግ በበኩሉ አዋጁ አንድ ሰው የምርጫ እጩ ከመባሉ በፊት በከባድ ወንጀል ክስ ቀርቦበት በማረሚያ ቤት የሚገኝ ተከሳሽን የማስፈታት ዓላማ የለውም ብለዋል። አክሎም ለምርጫ ተመዝግቦ እጩ የሆነ ሰው ከባድ ወንጀል ሲፈጽምም እጅ ከፈንጅ ከተያዘ ታስሮ በወንጀል እንደሚጠየቅ አዋጁ ይደነግጋል በማለት ምላሽ ሰጥቷል። በተጨማሪም ተከሳሾቹ ከዚህ ቀደም የዋስትና ጥያቄ አቅርበው የተከሰሱበት የወንጀል ድንጋጌ ዋስትና የሚያሰጥ አለመሆኑና ክርክር አቅርበን የተከሰሱበት ክስ 14 ሰዎች የሞቱበትና እስከ 25 ዓመት ሊያስቀጣ የሚችል የወንጀል ድንጋጌ በመሆኑ ዋስትና ተነፍገዋል ብለዋል። ችሎቱ በበኩሉ ተከሳሾቹ እጩ ከመሆናቸው በፊት ነው ክስ የቀረበባቸው በማለት አቤቱታውን ውድቅ በማድረግ መደበኛው ክርክር ይቀጥል ብሏል። በእስራኤል ወራትን ካስቆጠረ የስልጣን ሽኩቻ በኋላ ለ12 ዓመታት አገሪቷን በጠቅላይ ሚኒስተርነት የመሩት ቤንጃሚን ኔታንያሁ ከስልጣናቸው ተነሱ። በ2 ዓመት ውስጥ ለአራተኛ ጊዜ የተካሄደውን ምርጫ ተከትሎ ተቃዋሚዎቻቸው የመሰረቱት ጥምር መንግስት ትናንት
የኔታንያሁን ወገን በአንድ ድምጽ በመብለጥ በ60 ድምጽ ከሀገሪቷ ፓርላማ ድጋፍ አግኝቷል። ከሰዓታት ቆይታ በኋላም ናፍታሊ ቤኔት ከጥምር መንግስቱ 4 ዓመታት የስልጣን ቆይታ ውስጥ የመጀመሪያዎቹን 2 ዓመታት በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ፈጽመዋል። ቀሪውን 2 ዓመት የተቃዋሚዎቹ ጥምረት መሪ ያይር ላፒድ እንደሚመሩት የተገለጸ ሲሆን እስከዛ ላፒድ ሀገሪቷን በውጭ ጉዳይ ሚኒስትርነት ይመራሉ። የተቃዋሚ ጥምረቶቹ ሰፊ የርዕዮተ ዓለም ልዩነት ካላቸው የቀኝና ግራ ዘመም እንዲሁም የአረብ ወግ አጥባቂ 8 ፓርቲዎች የተዋቀረ ሲሆን ብቸኛው አንድ የሚያደርጋቸው ነገር ለኔታንያሁ ያላቸው ተቃውሞ ነው። ይህ ልዩነታቸው የጥምር መንግስቱን ዘላቂነት ስጋት ውስጥ ከቶታል። የኢትዮጵያ ብሔራዊ ባንክ ምርታቸውን ለሀገር ውስጥ ገበያ የሚያቀርቡ የኢንዱስትሪ ዘርፍ አምራቾች ከዚህ ቀደም ከውጭ ብድር እንዳያገኙ የሚከለክለውን ገደብ አነሳ። ክልከላው የተነሳው በአምራች ዘርፍ ላይ ለተሰማሩና ምርታቸውን ለሀገር ውስጥ ገበያ ለሚያቀርቡ አምራቾች ብቻ እንደሆነ ፈቃዱ ድጋፌ የብሔራዊ ባንክ ምክትል ገዥና ዋና ኢኮኖሚስት ለቃና ተናግረዋል። ባንኩ ገደቡን ባሳለፍነው ሳምንት ያነሳ ሲሆን ከዚህ ሳምንት መጀመሪያ ጀምሮ ተግባራዊ እንደሚደረግ ምክትል ገዢው አክለው ገልጸዋል። ምርታቸውን ለሀገር ውስጥ ገበያ ለሚያቀርቡ አምራቾች የውጭ ብድር መፈቀዱ ከዚህ ቀደም በውጭ ምንዛሬ እጥረት ማምረት አልቻልንም በማለት ቅሬታ ሲያቀርቡ ለነበሩ አምራቾች ማምረት እንዲችሉ አቅም ይፈጥራል ብለዋል። የገቢዎች ሚኒስቴር በግንቦት ወር 21 ቢሊዮን ብር ገደማ ገቢ ሰበሰበ። ሚኒስቴር መስሪያ ቤቱ የ2013 በጀት ዓመት የ11 ወራት የዕቅድ አፈጻጸሙን በማህበራዊ የትስስር ገጹ አስነብቧል። በዚህም እስከ ሚያዝያ 30 ቀን በነበረው የ10 ወር ጊዜ ከሰበሰበው 238.36 ቢሊዮን ብር ገቢ ላይ በግንቦት ወር 21 ቢሊዮን ብር ገደማ ጭማሪ በማግኘት በ11 ወሩ 259.32 ቢሊዮን ብር መሰብሰቡን አመላክቷል። ከዚህም ውስጥ በግንቦት ወር የሀገር ውስጥ ግብር 10.7 ቢሊዮን ብር ገቢ ማስገኘት ቀዳሚ ሆኗል። እንዲሁም የወጪ ንግድ ቀረጥና ግብር 10.2 ቢሊዮን ብር እንዲሁም የሎተሪ ሽያጭ 15.32 ሚሊዮን ብር ገቢ ማስገኘታቸው ተመላክቷል። በአጠቃላይ በ11 ወራት ውስጥ ለመሰብሰብ ከታቀደው 264.88 ቢሊዮን ብር ውስጥ 98% መገኘቱን ሚኒስቴር መስሪያ ቤቱ አስታውቋል።